መረብ ላይ አስቆጠረ። ሮናልዶ ማዘነ። የእውነት 8 ደቂቃ ባከነ። 8 ባከኑ ደቂቃዎችን ጨምረዋል። 90 ደቂቃ ሂጅራ ባንክ ስታዲየሙ እየተናወጠ ነው። አንዲት የአልናስር ቆንጂት እንስት በስክሪናችን እየተመለከትን ነው። ምን አስቦ ነው? እስኪ ካሜራማኑ አንዳንድ እየረጠለኛ መጣው እጇን አጣምራ እየጸለየች ነው። ወደ ላይ እጇን ከፍ አድርጋ ሌላም እያሳየን ነው። ሮናልዶ ተጨንቋል። የአልሂላል ደጋፊዎች፣ የአልናስር ደጋፊዎች፣ አድማጮች ጅደን እያሉ ነው። ዛሬ ጅደን አልናስር እያሉ ነው የሚገኙት። ጨዋታው እንደቀጠለ ነው። ግሩም ኒቆዲሞስ የዘወትር ቤተሰባችን አለን እያሉ ነው የሚገኙት። ቸሩት ማን ያምናል? አልሂላል ጎል አስቆጠረም። ጅደን አልሂላል። ይህ እግር ኳስ ነው። በእግር ኳስ ምንም ሊፈጠር ግብ ጠባቂ የሰራው ስህተት ምንድን ነው ያደረገው? ታይሚንጉ ሳይጠብቅ ወጣ። ኢኒጎ ማርቲኔዝ ከጀርባው መጥቶ በተወሰነ መንገድ ነካ አድርጎታል። ስህተት ነው። ቤቶና ማርቲኔዝ ሳይናበቡ ቀረ። የአልናስር የሻምፒዮን ጉዞ። ሮናልዶ አዘነ። አልሂላል ጎል አስቆጠረ። ጅደን አልሂላል። ጅደን ጀዲድ ጎለን ጀሚል። ሲሞኔ ኢንዛጊም ዘለሉ ተመለሷል። 98ኛው ደቂቃ ላይ ጎል ተቆጠረ። ተጠናቀቀ። ማን ያምናል? ይህንን ማን ያምናል? ውድ አድማጮቻችን፣ ውድ አድማጭ ተመልካቾቻችን፣ አልናስር ሻምፒዮን ሆነ ብለን ልንናገር ሽርፍራፊ ሴኮንድ ብቻ ሲቀር ግብ ጠባቂ ቤቶ ከኢኒጎ ማርቲኔዝ ጋር ሳይናበቡ ቀርተው በራሱ መረብ ላይ አስቆጠረ። ሮናልዶ ማዘነ። የእውነት ይህ እግር ኳስ ነው። በእግር ኳስ ምንም ሊፈጠር ይችላል። በስተመጨረሻ አልሂላል ምንም ሳያስቡት ጎል አስቆጥረው የሮናልዶን ቁጭት፣ የደጋፊውን ስሜት፣ የአልናስርን ዋንጫ የማንሳት ስሜት ውሃ ጨለፉበት። ዋንጫ ፍክክሩ ላይም በተወሰነ መንገድ ነፍስ ዘርቶበታል።